መጽሐፍ ቅዱስ እግዚአብሔር በዘመናት ውስጥ የልቡን ሐሳብ ለፍጡራኖቹ የገለጠበት ፈቃዱንና ሐሳቡን ያሳወቀበት መለኮታዊ የእግዚአብሔር ቃል ነው። ይህንንም የእግዚአብሔር ቃል ሲናገር በኢሳይያስ መጽሐፍ እንደዚህ ይለዋል። ዝናብና በረዶ ከሰማይ እንደሚወርድ ምድርንም እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ከአፌ የሚወጣ ቃሌ እንዲሁ ይሆናልና የምሻውን ያደርጋል የላኩትንም ይፈጽማል እንጂ ወደኔ በከንቱ አይመለስም ይላል እግዚአብሔር። ይህ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ማን እንደጻፈው እንዴት እንደተጻፈ ቃሉ ራሱን ሲገልጥና ሲያብራራ በጴጥሮስ መልእክት ላይ እንደዚህ ይለናል። ቅዱሳን ሰዎች በዘመናት ውስጥ በእግዚአብሔር መንፈስ በመንፈስ ቅዱስ ተመርተው እንደጻፉት ሲያስተምረን ይህንን በመጀመሪያ እወቁ። በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ። ሁለተኛ ጴጥሮስ መልእክት ምዕራፍ 1 ከቁጥር 20 እስከ 21። እንግዲህ መጽሐፍ ቅዱስ በግልጽ እንደሚያስቀምጠው እግዚአብሔር በዘመናት ውስጥ ሁሉ በመረጣቸው በቅዱሳኖቹ ሕይወት በመጠቀም በመንፈስ ቅዱስ አማካኝነት የልቡን ሐሳብ እንዲጽፉ እንዳደረገ ቃሉ ይናገራል። ለዚህም ነው ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለ እግዚአብሔር ቃል ባህሪ ሲያስተምር እኔ የነገርኳችሁ ቃል ሕይወትም መንፈስም ነው ብሎ ያስተማረው። እንግዲህ የእግዚአብሔር ቃል ባህሪ ይሄን ከመሰለ ሕይወትና መንፈስ ከሆነ ይህንን ቃል ለመረዳት የሚነሳ ማንም ሰው በእግዚአብሔር መንፈስ እርዳታ በመንፈስ ቅዱስ አጋዥነት ቃሉን ሊያነብ ሊረዳና ሊመረምር ይገባዋል። ምክንያቱም መንፈሳዊን ነገር ከመንፈሳዊ ነገር ጋር አስተያይተን መረዳት እንዳለብን ይሄው መለኮታዊ የሆነው የእግዚአብሔር ቃል ያስተምረናልና መንፈሳዊውን ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምረን ቃል ይህንን ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል አይደለም። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም። በመንፈስም የሚመረመር ስለሆነ ሊያውቀው አይችልም። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 13 እስከ 14። እንግዲህ የእግዚአብሔር ቃል እንዲህ በግልጽ እንደሚያስተምረን አንድ ሰው የእግዚአብሔርን መንፈስ እየተቃወመ የእግዚአብሔርን ቃል ተነስቶ እመረምራለሁ ልረዳ እችላለሁ ብሎ አስተምራለሁ ብሎ ቢነሳ ስተት ውስጥ እንደሚወድቅ የእግዚአብሔር ቃል ያስተምረናል። ምክንያቱም በመንፈስ ቅዱስ የሚመረመረውን ይህንን ሰማያዊ ጥበብና ዕውቀት በሰዋዊ ጥበብና አእምሮ ወደ መረዳት ሰው መምጣትና ማወቅ አይችልምና መጽሐፍ ቅዱስ ካለው መንፈሳዊ ይዘት በተጨማሪ መቼም አንድ ሰው በየትኛው መንገድ አንድን ጽሑፍ መረዳት ከፈለገ የሚያነበው ነገር አስቀድሞ ሊገባው ያስፈልጋል። በውስጡ የተጠቀሰው ቃላቶች ሐረጎች ትርጉማቸውን በሚገባና በትክክለኛ መንገድ መተርጎሙ አጠያያቂ የሌለው ጉዳይ ነው። ነገር ግን አንድ ሰው የሚያነበው ቃል ካልገባው ወይም ያንን ቃል በተሳሳተ ሁኔታ ከተረጎመ የቃላቱን ትርጉም ከለወጠና በሌላ ቃል ተርጉሞ ለመረዳት ከሞከረ ግን እሱም ተሳስቶ ሰሚዎቹንም ማሳሳቱ የማይቀር ነው። ይህንን አባባል እስቲ በምሳሌ ላሳያችሁ። በፓልቶክ ኢንተርኔት ፎረም የእስልምና አስተማሪ የሆነው ኡስታዝ ጁንዱላ መጽሐፍ ቅዱስን እንዴት እንደሚተረጉመው ቃላቶችን ያለ ትርጉማቸው የራሱን ትርጉም እየሰጠ እንዴት እንደሚፈታና እንደሚያብራራ እስቲ አብረን እንስማ። ይሄ ሙስሊሙ ወንድማችን ለማስተማር እየሞከረ ያለው ጳውሎስ እስከ ሶስተኛው ሰማይ ድረስ የተተነጠቀበትንና
አይን ሊገልጠው የማይችለውን ታላቅ የእግዚአብሔርን መንግስት ነገር ያየበትን ይሄንን የመጽሐፍ ቅዱስ ክፍል ነው። ልብ ብላችሁ አድምጡ። ጳውሎስ እኛ በግላችን ብዙ ጊዜ የምናቀርበው እናስተምራለን ስለሱ ማንነት እሱ ምን ያክል ባይብል እንደበረዘው እንደሰረዘው ያው ባለፈው ማስተምራቸው ነው ዙሪያ ላይ እና አንተ ስላነሳው ማለት ነው ስለ ሰይጣኑ ጉዳይ ሌላ ሰይጣን ነው ምንም ነገር ጥሩ የሰይጣን ጥሩ የሰይጣን መጥፎ የሚባል ነገር የለውም። ሁሉም ሰይጣን ከተባለ መጥፎ ነው። ምክንያቱም መጥፎነት ማራገጫው ምን መሰለህ ከዚህ ላይ ሙሉ አንቀጹን ሳነብልህ ማለት ነው ኢንሻአላህ ተከታተለኝ ደግሞ ገጹን ጽፈት ይዟል። ሁለተኛ የቆሮንቶስ ሰዎች 2 ቁጥር 7 ላይ ነው ያለው ምን እንደሚል ኢንሻአላህ አነብልሃለሁ። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር ከ7 ጀምሮ ኦኬ እንደዚህ ይላል። ምዕራፍ 12 ቁጥር 7 አሁን እሱ እንደተረዳው ማለት ደግሞ እሱ እንዳስረዳህ አንተ ይሄ ምን ያስረዳህ አይደለም ለሚለው መልስ ይሆናል ብዬ ነው እንደዛ ቀረብኩልህ። እንደዚህ ይላል ስለዚህ ጳውሎስ ማለት ነው በመገለጥ ታላቅነት እንዳልታበይ መታበይ ምንድነው? አማርኛው መታበይ የሚለው ትርጉም ምንድነው? መካድ ማለት ነው። መታበይ ይሄ ሰውዬ እኮ አበለኝ ተባለ ምን ማለት ነው? ይሄ ሰውዬ እኮ ካደኝ ማለት ነው። በአማርኛ ያው ፍቺ ማለት ነው። እዚህ ላይ የምትሰሙትን ነገር የተጠራጠራችሁ በእርግጥ የሰማችሁት መታበይ መካድ ማለት ነው። አንድ ሰው ታበይ ከተባለ ካዲ ነው ካደ ነው የሚል ትርጉም እየተሰጠ ወንድማችን መጽሐፍ ቅዱስን ለማብራራት ሲሞክር ነው የሰማችሁት። ታበየ ማለት በአማርኛ ቋንቋ ካደ ማለት ነው። መታበይ ማለት መካድ የሚለውን የአማርኛ ትርጉም ይይዛልን? የትኛው የአማርኛ መዝገበ ቃላት ይሆን ታበየ የሚለውን ቃል ካደ እያለ የሚተረጉመው? እስቲ አንድ ጊዜ በድጋሚ ላሰማችሁ። ስለዚህ ጳውሎስ ማለት ነው በመገለጥ ታላቅነት እንዳልታበይ መታበይ ምንድነው? አማርኛው መታበይ የሚለው ትርጉም ምንድነው? መካድ ማለት ነው። መታበይ ይሄ ሰውዬ እኮ አበለኝ ተባለ ምን ማለት ነው? ይሄ ሰውዬ እኮ ካደኝ ማለት ነው። በአማርኛ ያው ፍቺ ማለት ነው። ታዲያ ጳውሎስ ሲናገር ምን አለ? ስለዚህ በመገለጥ ደግሞ ሰው እንዳይክደኝ ያለው ደግሞ ሰይጣን እንዳይለኝ ሰው አለ የሚጎስመኝ ይላል እንዳልታበይ የስጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ። የምን ወደ ዝርዝር መጽሐፍ ቅዱሳዊ ትንተና ውስጥ ከመግባታችን በፊት የመጀመሪያውን ስህተት ማረምና ማስተካከል ይገባልና እስቲ በቅድሚያ ታበየ የሚለው ቃል በአማርኛ ቋንቋ በትክክለኛው የአማርኛ ትርጉሙ ምን ማለት እንደሆነ ገልጸን ወደ መጽሐፍ ቅዱስ ክፍል ውስጥ እንግባ። በመሰረቱ ታበየ ማለት ራስን ከሰው በላይ አድርጎ ጤነኛ ባልሆነ ሁኔታ ባለው ነገር መኩራራት ከኔ በላይ የለም በሚል መንፈስ ራስን ከፍ ማድረግ ማለት ነው። አንድ ሰው ባለው ዕውቀት ባለው ሀብት ባለው ጸጋ ባለው የቤተሰቦቹ የዘር ሐረግ እና በተለያዩ ምክንያቶች የተነሳ ትምክት ሲሰማው ኩራት ሲሰማው ይሄ አለኝ እያለ መመካት ሲጀምር ራሱን ከፍ ማድረግ ሲጀምር ያ ሰው ታበየ ይባላል። የአማርኛ መዝገበ ቃላት ታበየ የሚለውን ቃል እንዲህ አድርጎ ይተረጉመዋል። እንግዲህ እንደሰማችሁት ይህ አስተምህሮት ገና ከጅማሬው ከቃላት ትርጉም ላይ መሳሳት ከተጀመረ ወደ አረፍተ ነገርና ጽሁፉ ወደሚያስተላልፈው ሐሳብ ውስጥ ሰው ገብቶ ያልተጻፈን እንደሚያነብ ያልተቀመጠን ሐሳብ አበላሽቶ ተርጉሞ እንደሚያስተላልፍ ግልጽ ነው ለሁላችንም። ስለዚህም መታበይ መካር ነው በሚለው ትርጓሜ ተነስቶ ይሄ ወንድማችን ጳውሎስን ከሃዲ ውሸታም አድርጎ ለማስተማር እየሞከረ ነው። በመሰረቱ ሁላችንም ከውቀት ከፍለን እናውቃለንና
አዋቂዎች ነን ብለን መናገር ባንችልም ነገር ግን አንድ ሰው እንዲሁ በጥላቻ መንፈስ ተነስቶ መጽሐፍ ቅዱስ የእግዚአብሔር ቃል የተጣመመና የተሳሳተ መሆኑን ለማሳየት የቃላቶችን ትርጉም እየለወጠ መጽሐፍ ቅዱስ ባልተጻፈበት መንፈስ ባልተተረጎመበት ትርጓሜ እየተረጎመ ሰውን ለማሳሳት ሲነሳ ማየት ግን እጅግ የሚያሳዝን ነው። እዚህ ሁሉ ግን የእግዚአብሔር የፍቅር ብርሃን እንዲበራላችሁ ነው ጸሎታችን። ስጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና ሳሩ ይጠወልጋል አበባውም ይረግፋል የጌታ ቃል ግን ለዘላለም ይኖራል።